ነበር አንድ ብሎክ ምናምን ሁለት ብሎክ እየሄድኩ ሳለ የሽንት ሽታ ይመጣና ምንድነው ላይክ ንጹህ ቦታ ነው ቤቨርሊ ሂልዝ ነው እሱን ለማየት አልኩና ምንድነው ስል የሆነች እብድ አየሁ እንትን አውቶቡስ ፈርማታ ውስጥ ቁጭ ብላ እንትን ፌስታል ለብሳለች ቤሲክሊ ጥቁር ፌስታል ለብሳ ራሷ ላይ ሸንታለች ከዛ ኮንትራቱን ይዤ እያለፍኩ ሳለ መንገዱን ሳያት ቅናት ተሰማኝ በቃ ልም ያለ ቅናት እኔ በማንም ቅናት ተሰምቶኝ አያውቅም በህይወቴ ለመጀመሪያ ጊዜ ጥሬ እንደዚህ ፍርጥም ያለ ቅናት ተሰማኝ እና ድንግጥ አደረገኝ ቤቴ ገባው ይሄማ ሊሆን አይችልም እንዴት ነው እኔ በሷ ምቀናው በቃ አሰብኩበትና የ30 ቀን ስራ መልቀቂያ አስገባው 3 ወር ነበር መስጠት የነበረብኝ በጣም 30 ቀን ሰጠዋቸው እሱም ጀስት በቅርቡ ኦፕሬሽን ያረኳቸው እንድንከባከባቸው በማለት ነው እንጂ ይሄ እኔ በሷ ከቀናው that means ይሄ ስራ ለኔ አይደለም ምን እንደሆነ አቆምኩኝ ማለት ነው ያን